ሰላም ሰላም ጤና ይስጥልን አድማጭ ተመልካቾቻችን ዛሬ እስኪ ስለ 1960ዎቹ የኢትዮጵያ ተማሪዎች አብዮት ወይም ንቅናቄ በጥቂቱ እንነጋገር። እንደሚታወቀው የ1960ዎቹ የኢትዮጵያ ተማሪዎች አብዮት በሀገራችን ኢትዮጵያ የፖለቲካ ታሪክ ውስጥ ደማቅ አሻራ ጥሎ ካለፉ ታሪካዊ ክስተቶች መካከል አንዱ ነው ማለት ነው። ይህን ታሪካዊ ክስተት እና ያን ትውልድ ዘመን ወይም ደግሞ ያን አብዮት የመሩትን ትውልዶች የተለያዩ የታሪክ ጸሐፊዎች፣ የሥነ ጽሑፍ ሰዎች እና ገጣሚዎች ብዙ ብለውላቸዋል። ዛሬ እኔ የማቀርብላችሁ ባለ አምስተኛ ግጥም ተራሮችን ያንቀጠቀጠ ትውልድ ከሚለው መጽሐፍ የቀነጨቡትን ነው። ግጥሙንም እንደሚከተለው ማቅረብ ጀምራለሁ። የግጥሙ ርዕስ ያ ትውልድ ናፈቀኝ የሚል ነው። ያ ትውልድ ናፈቀኝ እኔነቱን ትቶ ለእኛነት ላበቃኝ፣ መንፈሴ ሸፈተ ትዝታው ገደለኝ። ያ ትውልድ አማረኝ አጣሁት ራበኝ፣ መማር እንደሱ ነው ያ ትውልድ ቢምረኝ ሲሉ የሥነ ጽሑፍ አፍቃሪያን የተስናኙለት ያን ትውልድ ዘመን ነው ማለት ነው። በታሪክ መነጽር ትንሽ ቃኘት የምናደርገው እንደሚታወቀው ከተማሪዎች ዋና ዋና አጀንዳዎች ከሆኑት መካከል አንዱ በመሬት አያያዝና አጠቃቀም እንዲሁም ባለቤትነት ያጠነጠነው የ1957ቱ የመሬት ላራሹ ጉዳይ ነበር። በእርግጥ ይህን የተማሪዎችን ጤናማ የሆነ የመሬት ጥያቄ ጠልፎ ለራሱ እኩይ ዓላማ የተጠቀምበት የወቅቱ ጀብሃ ወይም የኤርትራ ነጻነት ግንባር ነበር። እንደሚታወቀው እንዴት ስንል ለምሳሌ ለዚህ ማሳያው ኢሳያስ አፈወርቂ፣ ረመዳን መሐመድ ኑር የተባሉ ሁለት ግለሰቦች አንደርግራጁዌት ትምህርታቸውን ለመከታተል አዲስ አበባ ዩኒቨርሲቲ ወይም ደግሞ ያኔው ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ውስጥ ሲገቡ ከኋላቸው የጀብሃ ሚሽን ተሸክመው ነበር ማለት ነው። ቀድሞ ተቀጣጥሎ የነበረውን የተማሪዎችን ንቅናቄ የተቀላቀሉት። ከዛም የኢትዮጵያ ተማሪዎች አብዮት ወይም ንቅናቄ ጤናማና ፍትሐዊ ከሆነው የመሬት ጥያቄ ወደ ኤርትራ ነጻነት ደጋፊነት ተዛመተ ወይም ስፓይል ኦቨር አደረገ ይባላል ማለት ነው። ያው ብዙ የታሪክ ሰዎች በዚህ መልኩ ነው ኢንተርፕሪቴሽን የሚሰጡት። ያው በታሪክ ላይ ሂሳዊ የሆነ አመለካከት የሚሰጡ ሰዎች ማለት ነው። እና በወቅቱ ደግሞ የአክራሪ ግራ ዘመም አዞዎች ተጽዕኖ በርትቶ ስለነበር የጥገና ለውጥ የተማሪዎች ንቅናቄ ክንፍ መሪ የነበረው መኮንን ቢሻው ከኡዟ ወይም ዩኒቨርሲቲ ስቱደንትስ ዩኒየን ኦፍ አዲስ አበባ ከሚለው የተማሪዎች አሶሲዬሽን ፕሬዚዳንትነት አንድ ዓመት እንደሰራ በ1962 ዓ.ም ከኃላፊነት ተነሳ። ወዲያውኑ የፖለቲካ ሳይንስ ተማሪ የነበረው ጥላሁን ግዛው የተማሪዎች አሶሲዬሽን ፕሬዚዳንት ሆነ። ቆይቶም ቢሆን ራሱ ጥላሁን የኤርትራ ነጻነት ግንባር ወይም ደግሞ የጀብሃጅ ትግላቸው ውስጥ ሰርጎ መግባቱን ሲገነዘብ ትግሉን እናርግበው በማለት የትግል ስልት አካሄድ ለውጥ እንደሚያስፈልግ እንደ ሀሳብ በግሉ ይዞ እያለ በኤርትራ ነጻነት ኃይሎች እና ሰርጎ ገብ ሰላዮች ተገደለ የሚሉም የታሪክ ተመራማሪዎች አሉ። ከዚህም ጋር ተያይዞ ስርዓቱ ገደለው ወይም ደግሞ የአፄ ኃይለሥላሴ አስገደለው በሚል የሐሰት ፕሮፓጋንዳዎች ተነዙ የሚሉ የታሪክ ሰዎች አሉ ማለት ነው። በእርግጥ ይሄ እንደሚታወቀው በታሪክ ላይ ምንድነው አብሶሊት ትሩዝ ወይም ደግሞ ፍጹም እውነት የለም። ያለቀለት እውነታ የሚባል ነገር የለም። ለዛም ነው የታሪክ ጸሐፊዎች ብዙ ጊዜ መረጃን ከታሪክ ባለቤቶች ወይም ከታሪክ ገጸ ባህሪያቶች በቀጥታ ማግኘት ሲቸገሩ ማለት ነው። ሳይሆን አይቀርም ሊሆን ይችላል። እንዲሁም ደግሞ ዓመተ ምሕረቱን በቀጥታ ማወቅ ሲሳናቸው ገደማ ምናምን እያሉ በመጻፍ ታሪካዊ እውነታው ያለቀለትና የመጨረሻ እውነት አለመሆኑን ለተተኪው ትውልድ በማስገንዘብ እና ተጨማሪ ጥናት እንዲያደርግበትም ጭምር እንደ ቻሌንጅ ይሰጣሉ ማለት ነው። አንዳንድ ሂስቶሪካል ናሬቲቮችን ከመጻፍ ባሻገር እዚህ ላይ መጣራት የሚገባቸው ጉዳዮች አሉና 100% ሹር ሆነን መጻፍ አንችልም በማለት ቀጣዩ ትውልድ ፈርዘር ጥናት አድርጎ ጀስት ብዙ አናላይሲስ ሰርቶ እውነታውን እንዲደርስበት ማድረግ ከዛም ደግሞ ታሪክን ትውልድን ለመገንባት ዓላማ ይጠቅም ዘንድ ብዙ ኤክስትሪም የሆኑ ነገሮችን በማስወገድ ለምሳሌ ቢያዚቲን በማስወገድ ዊዛውት ኤኒ አዲሽን ኤንድ ሰብስትራክሽን ያው ታሪክ ሲጻፍ ማንኛውም ስቴትመንት ወይም ደግሞ ፓራግራፍ ሊሆን ይችላል ሴንቴንስ በመረጃ ወይም በማስረጃ መደገፍ አለበት። ይህን ከግምት ውስጥ በምናስገባበት ሰዓት ያው ታሪክ ላይ ጥንቁቅ ጸሐፊዎች እንድንሆን ያደርገናል ማለት ነው። ስለ ጥላሁን አሟሟት የተለያዩ ሶርሶች የተለያየ መላምት ይሰጣሉ፣ የራሳቸው መላምት። ምክንያቱም አገዳደሉ እጅግ አወዛጋቢ የሆነ ነገር ነው። በእርግጥ የቅርብ ጊዜ የሀገራችን ኢትዮጵያ ታሪክ ቢሆንም ያው መረጃ በመጥፋቱ ምክንያት አሁን ይሄም እንግዲህ ዲዩ ቱ ዘ ላክ ኦፍ ኤቪደንስ እየተባለ ሊጻፍ ነው ማለት ነው።
እና የተለያዩ የታሪክ ሰዎች የራሳቸውን መላምት ያስቀምጣሉ ማለት ነው። እና እነዚህን እይታዎች በቀጣይ ቪዲዮ የማቀርብላችሁ ይሆናል። ዛሬ እዚህ ላይ አበቃን። ሰላም ሁኑልኝ።